ሰላም እንዴት ናችሁ? የአማራ ክልል የስድስተኛ ክፍል የ2017 ውጤት ተለቋል። ስለዚህ በዚህ ቪዲዮ የምናየው እንዴት ውጤታችሁን ማየት እንደምትችሉ ነው። እስከመጨረሻ አብራችሁን ቆይታችሁ ውጤታችሁን ማየት ትችላላችሁ። በዛውም ቪዲዮን ላይክ፣ ሼር አድርጋችሁ ብዙዎች ተማሪዎች ጋር እንዲደርስ ማድረግ እንዳትረሱ። ውጤታችሁን በስልክም በኮምፒውተርም ማየት ትችላላችሁ። አብዛኞቻችሁ ግን የምታገኙት ስልክ ስለሆነ በዚህ ቪዲዮ አብረን የምናየው እንዴት ውጤታችሁን በስልክ ማየት እንደምትችሉ ነው። ውጤታችሁን በስልካችሁ ለማየት መጀመሪያ ስልካችሁን ትከፍታላችሁ። ስልካችሁን ከከፈታችሁ በኋላ ክሮም አፕን ትከፍታላችሁ። ክሮም አፕን ከከፈታችሁ በኋላ ሰርች ባሩ ጋር መጣችሁ amara6.ministry.et ብላችሁ ትጽፋላችሁ። እንደዚህ amara6.ministry.et ብላችሁ ከጻፋችሁ በኋላ ሰርች ትሉታላችሁ። ሰርች ስትሉት ይሄን ያመጣላችኋል። አማራ ኤዱኬሽን ቢሮ ግሬድ 6 ሚኒስትሪ ሪዛልት ፖርታል። እዚህ ጋር ትመጡና ቼክ ማይ ሪዛልት የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ይሄን ያመጣላችኋል። ቼክ ዩር ሪዛልት። እዚህ ጋር የምታስገቡት ሬጂስትሬሽን ነምበር እና ፈርስት ኔም ነው። ሬጂስትሬሽን ነምበር ለማስገባት እዚህ ጋር ሬጂስትሬሽን ነምበር ስር ቦክስ ውስጥ አንዴ ትጫናላችሁ። ከዛ ሬጂስትሬሽን ነምበራችሁን በትክክል ታስገባላችሁ። ሬጂስትሬሽን ነምበር ካስገባችሁ በኋላ ፈርስት ኔም የእናንተ ስም ለማስገባት እዚህ ጋር ፈርስት ኔም የሚለው ስር አንዴ ትጫናላችሁ። ከዛ ፈርስት ኔም የእናንተ ስም ትጽፋላችሁ። ሬጂስትሬሽን ነምበር እና ስማችሁን በትክክል ከጻፋችሁ በኋላ እዚህ ጋር ቼክ ማይ ሪዛልት የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ፕሮፋይላችሁን፣ መረጃችሁንና ውጤታችሁን ያመጣላችኋል። እንግዲህ ውጤታችሁን በዚህ መልኩ ማየት ትችላላችሁ። ውጤታችሁ ስታዩ ያስቸገራችሁ ነገር ካለ ወይም ደግሞ እምቢ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። እንዲሁም እስካሁን መጣችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ለሁላችሁም መልካም እድል እመኛለሁ። ባይ ባይ።